ሰላም እንዴት ናችሁ? የዶት ሚውዚክ ስቱዲዮ ቤተሰቦች፣ እኔ ሙዚቀኛ አምባው አየለ ነኝ። ዛሬ ደግሞ በሌላ ትምህርት መጥቻለሁ። ዛሬ የምንማማረው ስለ ባቲ ሜጀር ቅኝቶችን እናያለን። ኮሜንት ላይ በሰጣችሁኝ አስተያየት ባቲ አምስቱን አይነት ባቲዎች እንዴት እንደሚሰሩና ልዩነታቸው ምን ይመስላል ስራልን ባላችሁ መሰረት ዛሬ ስለ ባቲ ቅኝቶች እናያለን። ሲ ሜጀር ነው። ሲ ሜጀር ዳያቶኒክ ስኬል። ስለዚህ ሜጀር ዳያቶኒክ ስኬል ላይ ሁለተኛውን ድምጽና ስድስተኛውን ድምጽ ስናስወጣ ባቲ ሜጀር ስኬልን እናገኛለን። ባቲ ሜጀር ቅኝት እናገኛለን። ያ ማለት ዶ ከዛ ሚ ፋ ሶል ሲ ዶ፣ ዶ ሲ ሶል ፋ ሚ ዶ። ኖርማሊ ባቲ ሜጀር ቅኝት የምንለው ነው። ሁለተኛው ደግሞ እዚሁ ላይ ባቲ ሜጀር የነበረውን ማይነር ስናደርግ አሁን ሰርድና ሳቨንዙ ቅድም እንዳልኳችሁ ሚ እና ሲ ሁለቱን ፍላት ስናደርግ የምናገኘው ቅኝት ባቲ ማይነር ቅኝት ይሆናል። ከኢ ፍላት ከዚህ በፊት የለቀኳቸውን ቪዲዮዎች ማየት ትችላላችሁ። ዶ ወይም ደግሞ ሲ ማይነር ዳያቶኒክ ስኬል የምናገኘው የኢ ፍላት ሜጀር ስኬል ሪላቲቭ ማይነር ስኬሉ ሲ ስለሆነ፣ ስለዚህ ኢ ፍላት ሜጀር ስኬል 3 ፍላት አለው። ኢ ፍላት፣ ኤ ፍላት እና ቢ ፍላት። ስለዚህ 3ቱ ፍላት ያደርጋል። እነዚህን ፍላቶች ይዘን ነው ሲ ላይ የምንመጣው። ስለዚህ አሁን ማይነር ዳያቶኒክ ልስራ ብል ዶ ሬ ሚ ፍላት ፋ ናቹራል ሶል ላ ፍላት ቢ ፍላት ዶ። ስለዚህ ዶ ቢ ፍላት ኤ ፍላት ሶል ናቹራል ኤፍ ናቹራል ሚ ፍላት ዲ ናቹራል ዶ ናቹራል። ስለዚህ ይሄ ኖርማል ማይነር ዳያቶኒክ ስኬል ነው። ስለዚህ ከዚህ ማይነር ስኬል ልክ እንደ ባቲ ሜጀሩ ሁለተኛውና ስድስተኛውን ድምጽ ስናስወጣ የሰከንዱ የዶ ሬ ነው። ስለዚህ ሲግዙ ደግሞ ኤ ፍላት ነበረ። ሁለቱን ድምጾች ስናስወጣ ባቲ ማይነር እናገኛለን። ስለዚህ ዋን ሶስተኛው ድምጽ፣ አራተኛው ድምጽ፣ አምስተኛው ድምጽ፣ ሰባተኛው ድምጽ ከዛ ደገሙ ዶን ማለት ነው። ስለዚህ ኖርማል ይሄ ባቲ ማይነር ቅኝት ነው። ስለዚህ አሁን እዚህ ላይ ነው ሌሎቹን እየጨመረን የምንመጣው። ለምሳሌ አሁን የቀደሙ ባቲ ሜጀር ኖርማል ከሜጀር ዳያቶኒክ ስኬል ላይ ሁለተኛውና ስድስተኛውን ድምጽ አውጥተን ያገኘ ነው። ባቲ ማይነር ደግሞ ከማይነር ዳያቶኒክ ስኬል ላይ ራሱን ሁለተኛውና ስድስተኛውን ድምጽ ስናስወጣ ባቲ ማይነር ስኬልን እናገኛለን። ከዛ እያሉ አሁን 3 4 5 እያልን የቅኝት አይነቶችን የምናገኘው እዚህ ላይ እየጨመርን ስንመጣ ነው። ስለዚህ ዶ ማይነር አየን። ስለዚህ ሲ ላይ ነው እየሰራ ያለሁት። ሲ ባቲ ሜጀር፣ ሲ ባቲ ማይነር ስኬል አየን። አሁን ደግሞ ባቲ ሜጀር ሬዝድ ፎርዝ ነው የምናየው። ሶስተኛውን የባቲ ቅኝት አይነት ነው የምናየው። ስለዚህ ባቲ ሜጀር ሬዝድ ፎርዝ የሚለውን እናያለን። 1 ሰርድ። ስለዚህ ፎርዙ ፋ ነበር፣ ሬዝ አፕ ፋ ያደርጋል። አያስ እንዴት እንደተለየ። ባቲ ሜጀር ይሄ ነበር፣ ዶ ሚ ፋ ሶል ሲ ዶ፣ ዶ ሲ ሶል ፋ ሚ ዶ። ይሄ ግን ዶ ሚ ፋ፣ ስለዚህ ፋ ግማሽ ጨምራ ሶል ሲ ዶ። ስለዚህ እዚህ ጋር ልዩነቱ ከባቲ ሜጀር ለየት የሚያደርገው አራተኛውን ድምጽ ሻርፕ ያደርጋል ማለት ነው። አራተኛውን ደግሞ እዚሁ ላይ ባቲ ሜጀር ሬዝድ ፊፍዝ። በዚህ መንገድ ቀደም ባቲ ሊዲያን ወይም ደግሞ ባቲ ሬዝድ ፎርዝ፣ ባቲ ሜጀር ሬዝድ ፎርዝ የሚለውን አየን ማለት ነው። ስለዚህ ሬዝ ማለት ከፍ ማድረግ መጨመር ማለት ነው። ስለዚህ ዶ ሚ ፋ ሻርፕ ሶል ሲ ዶ እና ዶ ሚ ፋ ሶል ሲ ዶ ሁለቱ ልዩነቶች ባቲ ሜጀር እና ባቲ ሊዲያን ኦር ሬዝድ ፎርዝ። ሊዲያን ማለት 4 ማለት ነው። አራተኛ ድምጽ ለምናገኘው ድምጽ በግማሽ ከፍ ስናደርገው ባቲ ሜጀር ሬዝድ ፎርዝ እናገኛለን። ከዛ ደግሞ አራተኛውን ባቲ ሜጀር ሬዝድ ፊፍዝ የሚለውን እናያለን።
ያ ማለት የሲ አምስተኛው ሶል። ስለዚህ ዶ ሚ ፋ ሶል 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 ሲ ዶ ዶ ሲ ሶል ፋ ሚ ዶ። ባቲ ሜጀር ሬዝድ ፊፍዝ የምንለው ቅኝት ነው። ስለዚህ ስንተኛ ላይ ደረስን? አራተኛ የባቲ ቅኝት አይነት አየን። የመጨረሻው ደግሞ ባቲ ማይነር ሬዝድ ፎርዝ ነው የምናየው። ስለዚህ ባቲ ማይነር ቅድም ምንድነው ያልነው? ሰርድና ሲግዙ ፍላት ያደርጋል ከባቲ ሜጀር ስኬል ላይ ማለት ነው። ስለዚህ ዶ ሚ ፍላት ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። ይሄ ኖርማል ባቲ ማይነር አይደለ? ስለዚህ አምስተኛውን የባቲ አይነት ቅኝትን ስናይ ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። ይሄ ኖርማል ባቲ ማይነር ሬዝድ ፎርዝ የምንለው ቅኝት ነው። ስለዚህ አራተኛውን ነው ሬዝ አፕ ያደረግነው። ባቲ ማይነር ኖርማል ፋ ናቹራል ነበር አይደለ? ስለዚህ ባቲ ማይነር ሬዝድ ፎርዝ አደረገ ስንል ሬዝድ ፋ ነው ፋ ሻርፕ የሚያደርገው ማለት ነው። ባቲ ማይነር ሬዝድ ፎርዝ እና ባቲ ሜጀር ሬዝድ ፎርስ ሁለቱ ልዩነታቸው ምንድነው? ፍላት እና ኖርማል ዳያቶኒክ ሜጀር ስኬል ነው በመጠቀም የምናገኘው ነው። ስለዚህ ዶ ሚ ፋ ከዛስ ባቲ ሜጀር ሬዝድ ፎርስ ሲሆን ደግሞ ዶ ሚ ፋ አያችሁት? ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። ይሄ ኖርማል ባቲ ሜጀር ሬዝድ ፎርስ ነው። ባቲ ሜጀር እና ባቲ ማይነር። ስለዚህ ሁለቱን ልዩነት በደንብ ማወቅ ያስፈልጋል። ከዛ በኋላ ነው ሌሎቹን አይታችኋል የጨመርን ባቲ ሜጀር ሬዝድ ፊፍዝ ነው፣ ባቲ ሜጀር ሬዝድ ፎርስ፣ ባቲ ማይነር ሬዝድ ፎርዝን አይተናል። ስለዚህ ልዩነታቸው ዶ ሚ ፋ ወይ ባቲ ሜጀር ሬዝድ ፎርዝ ነው። ስለዚህ ባቲ ማይነር ሬዝድ ፎርስ ሲሆን ደግሞ እዚህ ጋር ነው። ስለዚህ ልዩነታቸውን ማወቅ ያስፈልጋል። ፊፍዝ፣ ሲክስ፣ ሰከንድ፣ ፈርስት ምናምን የሚባሉትን ነገሮች ማወቅ ያስፈልጋል ከማንኛውም ሜጀር ዳያቶኒክ ስኬል ላይ። ሁለተኛውና ስድስተኛውን ድምፅ ስናስወጣ የምናገኘው ባቲ ሜጀር ቅኝት ነው። ያ ማለት ሰከንዱ ሬ ነው፣ ሲግዙ ላ ነው። ስለዚህ ሁለቱን ድምፅ ስናስወጣ ባቲ ሜጀር ቅኝትን እናገኛለን ማለት ነው። ከዛ ደግሞ ባቲ ማይነር ስንል ከማይነር ዳያቶኒክ ስኬል አሁንም ሁለተኛውና ስድስተኛውን ድምፅ ስናስወጣ የምናገኘው ቅኝት ባቲ ማይነር ቅኝት ይሆናል ማለት ነው። ከዛ ደግሞ ባቲ ሜጀር ሬዝድ ፎርስ ነው። ባቲ ሜጀር ዶ ሚ ፋ ሻርፕ ይሆናል። ሶል ሲ ዶ ሊዲያን ማለት ፎርዝ ማለት ነው፣ አራተኛ ማለት ነው። ስለዚህ ዶ ሚ ፋ ሶል ሲ ዶ። ይሄ ባቲ ሊዲያን የምንለው ቅኝት ነው። ባቲ ማይነር ሬዝድ ፎርስ ደግሞ የምንለው ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። ይሄ ኖርማል ባቲ ማይነር ሬዝድ ፎርስ የምንለው ቅኝት ነው። ስለዚህ አራተኛውን ነው ሬዝ አፕ ያደረግነው። ባቲ ማይነር ኖርማል ፋ ናቹራል ነበር አይደለ? ስለዚህ ባቲ ማይነር ሬዝድ ፎርስ አደረገ ስንል ሬዝድ ፋ ነው ፋ ሻርፕ የሚያደርገው። ሌላው ደግሞ ባቲ ሜጀር ሬዝድ ፊፍዝ ነው። ስለዚህ ሬዝድ ፊፍዝ አምስተኛው ሶል ወይም ጂ ነው አይደለ? ስለዚህ ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። እነዚህን ቅኝቶች በደንብ ማወቅ ያስፈልጋል ማለት ነው። ኮርዳቸው ደግሞ ምን ይመስላል የሚለውን ደግሞ ኔክስት ታይም ላይ እሰራላችኋለሁ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁሌም እንደምላችሁ ደግሞ አስተያየት ሀሳብ ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ለዛሬ ለነበረን ቆይታ አመሰግናለሁ። ቸር ያቆየን። ቻው።